አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁ እኔ ሰላም ነኝ። ዛሬ ደግሞ በሪያኒ እንሰራለን። በሪያኒ ለመስራት እዚህ ጋር ያዘጋጀኋቸዋሉ። እነሱን አብረን እናያለን። እዚህ ጋር እንደምትመለከቱት ኩዝበር አለኝ፣ ነዕና አለኝ። እኔ እናንተ እንድታዩት ነው ይሄንን እንደዚህ ያዘጋጀሁት። እቆራርጠዋለሁኝ ማለት ነው። እዚህ ጋር ደግሞ ዶሮ አለኝ። አጥቤ በደንብ አድርጌ ያጠብኩት ዶሮ አለኝ ማለት ነው። ቆራርጬ አዘጋጅቼዋለሁ። እዚህ ጋር ሁሌ እንደምነግራችሁ ሩዝ አለኝ። ሩዙን አጥቤ ዘፍዝፌዋለሁ። ያው ከስር ውሃ አለው። ሩዙን መጀመሪያ ላይ ስናጥብ በደንብ አድርገን ምንድነው ጥርት አድርገን ማለት ነው። ከዛ እንዘፈዝፈዋለን። እዚህ ጋር ደግሞ ቃሪያ አለኝ። በነገራችን ላይ ይሄ ቃሪያ ያቃጥላል። እንደ ሀገራችን ቃሪያ እንደሚባለው አይደለም፣ ወይ ደግሞ ሀገራችን ሚጥሚጣ የሚባለው ነው። እና ይሄ ያለኝ እዚህ ጋር ነጭ ሽንኩርትና ዝንጅብል አንድ ላይ አድርጌው ቅጬዋለሁ። በረዥሙ የተከተፈ ቀይ ሽንኩርት አለኝ። እዚህ ጋር ደግሞ ጅርፍ አለኝ፣ ምስማር፣ ሄል፣ ቁንዶ በርበሬ አለኝ። እዚህ ጋር ሎሚ አለኝ። ሌላ ቅመሞች አሉ። እነሱን እየሰራሁኝ እነግራችኋለሁኝ። አሁን አብረን ወደ አሰራሩ እንሄዳለን። በጣም ቀላል የሆነ የበሪያኒ አሰራር ነው። ብዙ አይነት በሪያኒ አሰራሮች አሉ። ከእነሱ ውስጥ ግን አንዱ ነው፣ ቀለል ያለ ማለት ነው። እዚህ ጋር ሩዝ የማበስልበት ውሃ ጥጃለሁ። ሄል አደርግበታለሁ፣ ጅርፋ አደርጋለሁ፣ ቁንዶ በርበሬ፣ እዚህ ጋር ደግሞ ምስማር ማለት ነው። ስለዚህ ጨው ጨምሬ ውሃው ይፈላልኛል። ሩዙን የማበስልበት ማለት ነው። እዚህ ጋር ድስት ጥጃለሁ። ድስቴ ላይ ዘይት አደርጋለሁ። ቅድም በረዣዥሙ የከተፍኩትን ሽንኩርት እጠብስበታለሁ ማለት ነው። እሺ፣ ዘይት ግሎልኛል። ሽንኩርቴን እጨምራለሁ። ሽንኩርቴ እንደዚህ ተጠብሶልኛል። አሁን ይበቃዋል። ሽንኩርቴን አወጣዋለሁኝ። ከዛ ሽንኩርቱን በጠበስኩበት ዶሮውን እጨምራለሁ። እሺ፣ ያው እዚህ ጋር የሽንኩርት የጠበስኩበት ዘይት ላይ ይሄን እጠቀማለሁኝ። ከዛ በመቀጠል ዶሮውን ነው የምጨምረው። ዶሮውን ስጨምረው ዘይቱ በጣም ይፈናጠራል። ስለዚህ እኔ በአንድ እጅ ካሜራ ስለያዝኩኝ ነው። እንደዚህ ዶሮ ስትጨምሩት በአንድ እጃቸው የድስቱን ክዳን ቶሎ ክድን ማድረግ ይጠበቅብናል ማለት ነው። ዘይቱ በጣም ይዘላል። እዚህ ጋር ዶሮውን ስንጨምረው ጥንቃቄ እናድርግ። ብስሚላህ። እሺ፣ እንደምትመለከቱት ዶሮውን ስጨምር ዘይቱ በጣም ይዘል ስለነበረ ያው ድስቱን ከላዩ ላይ ዘጋሁበት። አሁን ተረጋግቷል። እንደዚህ እያደረኩ ነው ያረጋገሁት። ስለዚህ ተጠብሰዋለሁ ትንሽ ማለት ነው። እሺ፣ በመቀጠል ትንሽ እንደዚህ አድርጌ ጠብሼዋለሁ። እንደምታዩት ይበቃዋል። ብዙ አልጠብሰውም። ነጭ ሽንኩርቱንና ዝንጅብሉን እጨምርበታለሁ። እሺ፣ አሁን የበሪያኒ ቅመም ቅድም በኋላ እነግራችኋለሁ ያልኩት ይሄ ነው። የበሪያኒ ቅመም እጨምራለሁ። የራሱን የቻለ በሪያኒ የራሱ ቅመም አለው። በመቀጠል እርድ፣ ይሄንን የሚያቃጥል በርበሬ ነው፣ እሱን እጠቀማለሁ። ግን ያዘጋጀሁት ቃሪያም ስላለ ይሄንን እጨምራለሁ። የሚያቃጥል ምግብ የሚፈልግ ካለ ነው፣ ካልሆነ ግን የግድ አይደለም። ይሄን መጠቀሙ መተው ይቻላል። እኔ ግን እጠቀማለሁ። ከሙን፣ የተፈጨ ቁንዶ በርበሬ፣ ቅመሞችን ከጨመርን በኋላ እንደዚህ አድርገን ትንሽ እንጠባብሰዋለን ማለት ነው። ትንሽ ከዶሮው ጋር ብዙ እንዲቃጠል አልፈልግም። እንደዚህ ከጠበስኩት በኋላ በቃ እሺ እርጎ ጨምሬያለሁ። እኔ የጨመርኩት እርጎ በዚህ
እዚህ ጋር ያደረኩት አንድ ነው። አንድ ጨምርበታለሁ። የእርጎ ብዛት እንደምንሰራው ምግብ ብዛት ይወሰናል። ብዙ ሩዝ ከሆነ የምንሰራው ብዙ ስጎ እንድናገኝ እርጎውን ጨመር ማድረግ ይኖርብናል። ለእኔ ግን ይሄ የምታዩት በዚህ 2 ነው የተጠቀምኩት ማለት ነው። ይበቃኛል። እንደዚህ ቀላቅየዋለሁ። እርጎ ነው የጨመርኩት። እስካሁን ምንም የጨመርኩት ነገር የለም እንዳያችሁት። ግን እዚህ ጋር ውሃ መጨመር ከፈለግን ትንሽ ውሃ መጨመር እንችላለን። ነገር ግን ውሃ ላለመጨመር ደግሞ በእርጎ ብቻ መጠቀም እንችላለን። እርጎውን በርከት አድርገን በራሱ በእርጎ መረቅ ብቻ መስራት እንችላለን ማለት ነው። አሁን ቀጣዩን አብረን እናያለን። እሺ ቅድም ላይ የጠበስነው ሽንኩርት እሱን እንደዚህ ጥቅጥቅ አድርጌ ጨምርበታለሁ። አሁን ግማሽ ቀንሽ ያስቀርቻለሁ ከሩዙ ላይ ከላይ ለማድረግ ማለት ነው። ካልፈለጋችሁ ሁሉንም መጠቀም ትችላላችሁ። እዚሁ ላይ ከላይ ሽንኩርት የማይወድ ሰው ካለ ሁሉንም እዚሁ መጠቀም። እሺ በመቀጠል በነገራችን ላይ ቃሪያ፣ በርበሬ ጨምሬያለሁ። በጣም ነው የሚያቃጥለው ይሄ በሪያኒ ማለት ነው። ስንበላው በጣም በቃ እያቃጠለን ነው የምንበላው። እኔ የሚያቃጥል ነገር እወዳለሁ። የማይወድ ሰው ካለ ግን አለመጠቀም ይቻላል ማለት ነው። ቃሪያውንም በርበሬውንም ማስቀረት ይቻላል። እዚህ ጋር ኩዝበራውንና ነዕናውን እንደዚህ አዘጋጅቼዋለሁ። ምክንያቱም ትንሽ ያስቀረው ማለት ነው። ከላይ ከሩዙ ላይ ማድረግ ስለፈለኩኝ ነው። ማስቀረት ትችላላችሁ። ማሻአላህ ሽታውን አትጠይቁኝ እንዴት እንደሚሸት ማለት ነው። እኔን እንደሚሸተኝ እናንተ የሚሸታችሁ ደስ ይል ነበር። እሺ አሁን እዚህ ጋር ሎሚ ተጠቅሜያለሁ። ቅድም አሳይቻችኋለሁ። ሎሚ ግማሽ ሎሚ እዚህ ጋር ጨምቄበታለሁ ማለት ነው። ሌላው ያልነገርኳችሁ ይሄንን መጠቀም እንችላለን። ንጹህ ምንም ስኳር የሌለው ምን የሌለው ራሱ ብቻውን የሆነ ማለት ነው። ይሄንን ታውቁታላችሁ ብዬ ገምታለሁ። ትንሽ ከሎሚው ጋር በዚች በሾርባ ማንኪያ በጫፏ ትንሽ ከግማሽ ሎሚ ጋር አንድ ላይ መተን መጨመር እንችላለን። ካልፈለጋችሁ ደግሞ ሎሚውንም ቢሆን ይሄንንም ቢሆን አለመጨመር ይቻላል። የግድ አይደለም። እኔ ግን ተጠቅሜ ያለሁኝ ማለት ነው። አሁን ይሄ ይበቃዋል። እሳቱን አጠፋለታለሁ። በመቀጠል እንደምትመለከቱት ዶሮውን አውጥቼዋለሁ ማለት ነው። ዶሮውን እዚህ ጋር እንደዚህ አድርጌ አውጥቼዋለሁ። በኋላ ሩዙ ላይ ቀጣዩን አብረን እናያለን። እንደዚህ አድርጌ በጥቅሉ ዶሮውን አወጣሁት። እሺ ሩዛችን በስሏል። ብዙ በደንብ ፍርስ እስከሚል ማብሰል የለብንም። ያው እንደዚህ ይበቃዋል። ስለዚህ አሁን ውሃውን እደፋለታለሁ ማለት ነው። እሺ በመቀጠል ሩዜ እንደዚህ በስሎልኛል። አሁን ወደዚህ ያው ድስቱን ስጎውን አንስቼዋለሁ፣ ዶሮውን አውጥቼዋለሁ። ትንሽ ነው ከስር ያስቀሩት። እንደዚህ እያደረኩኝ ልጨርስና ተመልሼ እመጣለሁ። እሺ እዚህ ጋር ያዘጋጀሁት ከለር አለኝ። ያዘጋጀሁትን ከለር ትንሽ ጠብ አደርግበታለሁ ከላይ ስለሚጨምር አልፎ አልፎ አድርገን ማድረጋው። እዚህም ጋር ቢጫ ከለር አለኝ። እሱንም እንደዚሁ። ይሄ ከለሩ የሚጠቅመን በኋላ ልናቀርበው ስንል ጥሩ ውበት ይኖረዋል ማለት ነው። ከስርም ከላይም ሀሪፍ የሆነ ከለር ይሰጠናል። በመቀጠል ቅድም የቀነስኩት ያወጣሁትን ዶሮ እንደዚህ እያደረኩኝ አስተካክልለታለሁ ማለት ነው። እንደዚህ አድርጌ ስጨርስ ተመልሼ እመጣለሁ። እሺ ዶሮዬን እንደዚህ አድርጌ ጨርሻለሁ። አሁን በመቀጠል ደግሞ ከላዩ ላይ ሩዝ ነው የማደርግበት። እንደዚህ በሩዙ ሸፍነዋለሁ ማለት ነው። እሺ ያው በሩዝ ሸፈንኩት። አሁንም ከለር ከላዩ ላይ ጨመርኩበት። ቅድም የቀነስኩት ኩዝበራና እና ቅጠላለኝ። እሱን እንደዚህ አድርጌ ነሰንስበታለሁ። የቀረውን ስጎ ደግሞ ከላዩ ላይ አደርጋለሁ ማለት ነው። እንደምትመለከቱት ቀንሽ ያስቀመጥኩት ስጎ ነበረ። እሱን እንደዚህ አለፍ አለፍ እያደረግኩኝ አደርግበታለሁ። እሺ በመቀጠል ያው ስጎውን የቀረኝን አድርጌ ጨርሻለሁ። አሁንም በሩዙ ሸፍነዋለሁ።
ጨረስን ማለት ነው። እሺ በመቀጠል ያው ሩዜን እንደዚህ አድርጌ ከጨረስኩኝ በኋላ የመጨረሻውን ከለሩን ከላይ አደርጋለሁኝ። ከዛ የተረፈውን ደግሞ ያስቀረሁትኝ አሁን ይሄንን ለሽታ ነው። ይሄ በነገራችን ላይ የግድ አይደለም ባትጠቀሙትም ሩዙ ላይ ግን በጣም ሀሪፍ የሆነ ደስ የሚል ሽታም አለው። ቃናውም ሀሪፍ ይሆናል። አሁን ጨርሻለሁ። በአልሙኒየም ነው የምዘጋው። እሺ በመቀጠል ያው አልሙኒየም አዘጋጅቻለሁ። በአልሙኒየም ሸፍነዋለሁኝ። በእንፋሎቱ ደግሞ ቆንጆ የሆነ ፍርፍር ያለ ሩዝ ይሆናል። ስለዚህ አሁን እኔ በአልሙኒየም እዘጋዋለሁ። ቅድም ላይ ስጎን ስሰራ ያልነገርኳቸው መቼም ማንም ሰው ይጠፋዋል ብዬ አላስብም። ጨው ነው። ጨው ስጨምር አላሳየኋቸውም፣ ግን የጨው ጨምር ያለው ስጎ ላይ ማለት ነው። ያው ጨው መርሳት በዚህ ጨው መጨመር አትርሱ ለማለት ነው። እሺ ሩዛችን ይበቃዋል፣ በስሏል። ማሻአላህ በጣም ሀሪፍ ነው የበሰለው። በጣም ደስ ይላል። ያው የጨመርንበት ከለር እንደዚህ አድርጎ ውበት ሰጥቶታል። በጣም የሚያምረው ሰርታችሁ ሞክሩት። በጣም ቆንጆ ነው። ማሻአላህ ያው ከስር ያደረግነው ከለር ራሱ እንደዚህ ያሳምሮታል ማለት ነው። አሁን ለምግብነት አቀርበዋለሁኝ። ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሆኖ ቻው።